ዛሬ እስኪ አብረን ዶሮ እንስራ። አብራችሁ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ተከታተላችሁ ጓደኞቼ እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ለዚህ ሰብስክራይብ ያደረጋችሁ አበረታቱ። በጣም እናመሰግናለን። ኢንሻአላህ አየሩን ስንተኛውን ደርሰናል። ኢንሻአላህ አንቺ ያዋለሁ እና ሀባይ ገልቡ ቪዲዮውን እስከ መጨረሻው እሺ። ዛሬ ባንድ ዶሮ እንሰራለን። ድጋሜ ማለት ነው። ድጋሜ ዶሮ እንሰራ ነው። አብራችሁ ቆዩ። ላይክ ሰብስክራይብ እያደረጋችሁ እሺ። እዚህ ጋር ሽንኩርቴን እያበሰልኩኝ ነው። ይሄን ይመስላል ሽንኩርቱ። የሽንኩርቱ ውሃ አጣፈፈ ሲል ዘይት አስገባለሁ ማለት ነው። የሚበቃኝን ያክል ዘይት አስገባለሁ። ዛሬ የተጠቀምኩት ሽንኩርት ቀይ ነው። በጣም ቀይ ነው ሽንኩርቱ። ቀይ ነው ስላችሁ በጣም ድምቅ ያለ ቀይ ስለሆነ ከለሩ ማለት ነው። የሽንኩርቱ ይሄ ላልጫ ምናምን ፍጥጥ ይላል። ለቀይ ወጥ ግን ችግር የለውም። እዚህ ጋር ናይ ሽንኩርትና ዝንጅብል አለ። ከዛ ትንሽ እጨምርበታለሁ። ሽንኩርቱን ካስገባ በኋላ ትንሽ አብሬ አብስለዋለሁ ሽንኩርቱ ጋር ማለት ነው። ከዛ በርበሬን አስገባሁኝ። ከዛ ቀላቅላለሁ ባንድ ማለት ነው። በአንድ እጄ ስለሆነ ትንሽ በርበሬው በጣም አሪፍ ነው። ድምቅ ያለ ነው። ደስ ይላል። መልኩ አዋህጃለሁ በርበሬና ሽንኩርቱን ቀስ እያልኩኝ እሽት አድርገዋለሁ ማለት ነው። ውሃ ጠብ እያረኩኝ አሸዋለሁ ትንሽ ማለት ነው። ይሄን ይመስላል ስጎ። በደንብ እሽት ነው የማደርገው በርበሬው እንዳይለባለም ማለት ነው። ውሃ እየጨመርኩኝ በደንብ ስጎውን ትንላለሁ። ከዛ አሁን ነጭ ሽንኩርት ጨምራለሁ። በአንድ እሽት አድርገዋለሁ። ባንጀ ካሜራ ይዤ ስለሆነ ካሜራውንም እያየሁ ድስቱንም እያየሁ ስለሆነ እኮ ነው አይመችም። ቲማቲሙ ዛሬ በእንደዚህ ነው የቆራረጥኩት። አልቦረሽኩትም። ዛሬ እንደዚህ ነው የፈለኩት እና በዚህ መልኩ ቲማቲሜን አስገብቻለሁ። ከርነን ቲማቲሙን እናንተን አበስለዋለሁ ባንድ ማለት ነው። እና ሀባይብ ገልብ ይሄን ይመስላል። ላይክ ሰብስክራይብ አድርጉ። ቪዲዮውን ደግሞ እስከ መጨረሻው ማለት ነው። እሺ ኮሜንት አስቀምጡ። ቀጣይ ደግሞ ምን ልስራ ንገሩኝ። እሺ አሁን ዶሮ ላስገባ ነው። በዚህ መልኩ እያስገባው ነው ዶሮ።
ለ12 ነው የቆራረጥኳት። እሺ መልኩ ዶሮውን ጨምሬ አስገብቼ ጨርሻለሁ። እሺ ከዛ ቀላቀላለሁ። ትንሽ ደጊል ሆነብኝ ከበዳለኝ ሳ ዘይት የምጠቀመው በርበሬ ይሄ ነው፣ ሰብለ በርበሬ ማለት ነው። በጣም አሪፍ ነው፣ ተጠቀሟት። ኳተር ይሄ ደስታች ተጠቀሙ። እሺ ኳተሮች ከዛ ከርኖና አበስለዋለሁ። ተመልሼ እመጣለሁ። በአንድ እጄ ካሜራ ይዤ ስለሆነ ነጭ ሽንኩርት አስገባሁ። በአንድ ነው ቀስ ቀስ እያደረኩ ማሸው ማለት ነው። ነጭ ሽንኩርቱን በአንዴ እስኪብጥ አላደርግም፣ ቀስ እያደረኩኝ አስገባለሁ ማለት ነው። እያሸውኝ መጨረሻ ላይ ይሄን አስገባለሁ ማለት ነው። የሁሉም ሰው አሰራር አንድ አይደለም። እኔ በዚህ ነው የምሰራው እና እንደዚህ እያደረጋችሁ ሰርታችሁ ብሉ። እሺ ብረት ድስቲቱ አነሰች ይመስላል፣ ግን ኢንሻአላህ ትበቃለች። ጋዙን ቀንሼ ነው እንጂ በቃ እንዳለ እንትን ይላል። ጡቅ ጡቅ እያለ ማለት ነው በርበሬው እዛ መጨረሻ ላይ ማጅ ጨምራለሁ። እስኪ አልፈረፈራም። ከዛ ነጭ ሽንኩርቴን አስገባለሁ። ጨረስኩ ማለት ነው። ቀላቀልና ትንሽ እሳት ይመታዋል። ከዛ እንቁላሌን አስገባለሁ። እንጀራዬን ገዝቼ ነበረ። እንጀራን ትሬ ላይ አድርግና ከዛ ወጤና አደርጋለሁ። ኑ እንብላ። ይሄን ይመስላል። አልሙሂም ስለተከታተላችሁ በጣም አመሰግናለሁ ከምንም በላይ። ለቀጣይ ቪዲዮ እንገናኝ ኢንሻአላህ።